ሰላም ውድ የዲማ ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። አዲስ ለሆናችሁ ዓለም ፀሐይ ይባላልው። ሰብስክራይብ፣ ላይክ፣ ሼር በማድረግ የዲማ ፋሚሊ እንድትሆኑ በትህትና ጠይቃለሁ። ዛሬ አዲስ ቪዲዮ ይዤላችሁ የመጣሁት ምንድነው ፊታችን ያለ ሜካፕ እንዴት ጽድት ማለት እንዴት ፏ ማለት እንደሚችል የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። ሜካፕ ለማትጠቀሙ ሰዎች እና ደግሞ አንዳንዴ ሜካፕ ማንጠቀምበት ቦታ ይኖራል። ሜካፕ ማያስፈልገን ቦታ ላይ እንዴት ዝንጥና ፊታችን ፏ አድርገን መውጣት እንችላለን የሚለውን ነው የማሳያችሁ። ወደ ስራዬ እንሄዳለን፣ ተከተሉኝ። እሺ አሁን በመጀመሪያ ምንድነው ማደርገው? ፊቴን ማጽዳት አለብኝ። ፊቴን የማጸዳው በቡርሽ ነው፣ በፊት ማጠቢያ ቡርሽ ነው። ይሄ ቡርሽ በጣም አሪፍ ነው። የምትፈልጉት ካላችሁ ሲመጣ ወደ 7 አይነት ነው የሚመጣው። ከነዚህ ከሰባቶቹ ለስላሳውን መምረጥ አለባችሁ። ለፊታችሁ የሚሆነው ሸካራማ ለእግር ይሆናል። ይሄው ለምሳሌ ለእግር ነው የሚሆን፣ ለተረከዝ ምናምን የሚሆነው እና ያንን መምረጥ አለባችሁ። በደረቁ ፊታችሁ እንዳታጥቡ ለማለት ነው። ከዛ ይሄኛውን እዚህ ጋር እንደዚህ ነው የምትገጥሙት። እንደዚህ ትገጥማላችሁ። ከዛ ትንሽ ፊቴን አረጥባለሁ፣ ደረቅ እንዳይሆን ትንሽ ፊቴን አረጥብና ይሄው አርጥቤዋለሁ። ከዛ የፊት ሳሙና የምጠቀመው እኔ ሴታፊል ነው። በጣም ይስማማኛል ይሄ ሴታፊል። ከፈለጋችሁት ወልማርት፣ አማዞን አለላችሁ። ይሄ አሪፍ ነው በጣም። ክሬምም ሳሙናም ይሄን የምጠቀም። አሁን ሳሙናዬን ጨምርና ቡርሼ ላይ ከዛ ማጠብ ጀምራለሁ ፊቴን ማለት ነው። ወይ እንዴት ደስ እንደሚል ብታዩት። ይሄ እጃችን የማያገኘውን ቦታ ይሄ ቡርሹ በደንብ ያገኝልናል፣ በደንብ ያጥባል ማለት ነው። ይሄ አፍንጫችን ስር በደንብ እዚህ ጋር አፍንጫችን ስር ብዙ ጊዜ እጃችን አያገኘው። ከንፈራችን እዚህ ጋር ከንፈራችን ስር በደንብ እንደዚህ ማጠብ አለብን። እንደዚህ ካጠብን በኋላ አሁን በውሃ ታጠበዋለሁ ማለት ነው። እንደዚህ ታጥቤያለሁ ጋይስ። አሁን በፎጣ ያደርቃለሁ ማለት ነው። ፊታችሁን ስትታጠቡ ለብ ባለ ውሃ፣ በጣም በሞቀም ሳይሆን ለብ ባለ ውሃ መታጠብ አለባችሁ። አሁን ፊቴን ካደረኩ በኋላ እንደዚህ ካዳረኩ በኋላ ወደሚቀጥለው ስራዬ የሚሄደው ስክራብ፣ ብላክ ሄድ ስክራብ እጠቀማለሁ። ይሄን ስክራብ ስትጠቀሙ ፊታችሁ በጣም መድረቅ የለበትም። ውሃው መኖር አለበት ፊታችሁ ላይ ትንሽ የሆነ በጣም ድርቅ እንዳታደርጉት። ከዛ ስክራፔናውን እቀባለሁ። ስክራብ ጥቁር ነገር ላለባችሁ፣ ፊታችሁ ጥቁር ነገር ላለባችሁ፣ ማዲያት ላለባችሁ በጣም ያስለቅቃል። በጣም አሪፍ ነው፣ ተጠቀሙና እዩት። ማዲያት ላለባችሁ በጣም አሪፍ ነው። በጣም እኔ ስላየሁት ነው። ኢትዮጵያ ላክስቴ ማዲያት አለባት፣ ይዤላት ሂጄ ጥፍት ነው ያደረገላት።
በተከታታይ ተቀባችሁ በቃ ልምን ያደርገውና ማዲያት ያለባችሁ ሰዎች ይሄንን እንድትቀቡ መክራችኋለሁ። ይህን ስክራፕ የምትፈልጉት ከሆነ አማዞን ላይ ያለላችሁ ማዘዝ ትችላላችሁ። ከዛ ጋይስ አሁን ምንድነው የሚሆነው? ከ10 ደቂቃ በኋላ ተመልሼ እመጣለሁ። 10 ደቂቃ ማቆየት አለባችሁ። ከ10 ደቂቃ በኋላ ተመልሼ እመጣለሁ። የትም እንዳትሄዱ ጠብቁኝ። እሺ ተመልካቾቼ አሁን ደርቆልኛል። ያው ስለደረቀ እንትኑ ራሱ ቆዳይ ላይ ስለተስማማ ጥፍት ብሏል። ይው ደርቋል። አሁን እታጠበዋለሁ ማለት ነው። ይው ታጥቤዋለሁ። ይሄን ይመስላል። አሁን ምንድነው የማደርገው? ትንሽዬ ክሬም እቀባለሁ። እንደነገርኳችሁ ሴታፊል ነው የምጠቀመው። ትንሽዬ እቀባለሁ ፊታችን ድርቅ እንዳይል። ማንኛችሁም እኔን ስክራፕ አሁን ያሳያችሁን በሙሉ የምትጠቀሙ ሰዎች ደረቅ ፊትም ወዝ ነገር ያለው ፊትም ይሁን ክሬም ነገር ግዴታ መቀባት አለባችሁ። ምክንያቱም ድርቅ የማለት ጸባይ ስላለው መጠቀም አለባችሁ ግዴታ ነው። ምክንያቱም ድርቅ ብሎ ቆዳችን የመሰነጣጠቅ ጸባይ ሊያመጣ ይችላል። ከዛ እንደዚህ ነው ማድረግ ያለብን። እንደዚህ ከተቀባችሁ በኋላ ፊታችሁን ከዛ ኩል ትንሽዬ ኩል እንደዚህ ትንሽዬ ኩል ታደርጋላችሁ። ከዛ ትንሽዬ ቻፔት ደስ ታደርጋላችሁ። ከዛ ፀጉሬን አነሳዋለሁ ወይን ሄርባንዱን እንደዚህ ዘንጠን እንወጣለን ማለት ነው። እንዴት እንዳማረብኝ ይዩት። ካለ ሜካፕ ምንም ነገር አልተጠቀምኩም። ቻፔትና ትንሽዬ ቅንድቤን ኩል ጨምሬበታለሁ። ይህን ይመስላል ተመልካቾቼ። ካለ ሜካፕ እንዴት ፊቴ ፏ ብልጭ እንዳለ እዩት። እንደዚህ ዘንጠን መውጣት እንችላለን ማለት ነው። የዛሬ ቪዲዮዬ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ሜካፕ ለማትወዱ ሰዎች እንደዚህ ፏ ብላችሁ እንድትወጡ መክራችኋለሁ። ፊታችሁንም አንዳንዴ ትሪት ታደርጉታላችሁ። ከሜካፕ ትንሽ ራቅ ብላችሁ ትሪት ታድርጋችሁ ዞራችሁ ወደ ሜካፕ መመለስ ትችላላችሁ። ግን ሁሌም ሜካፕ የምንጠቀም ከሆነ ፊታችን በጣም አደጋ ላይ ነው። ደግሞ እድሜያችንም እየጨመረ ሲመጣ ሌላ ፊት ነው የምናሳይ፣ ሌላ መልክ፣ ሌላ ፊታችን ሌላ ነው የሚሆንና በዚህ መልኩ እንደዚህ ያረጋችሁ ትሪት አድርጉት። እንዴት እዩት። የዛሬ ቪዲዮ ይህን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። ስለተከታተላችሁኝ በጣም አመሰግናለሁ። በጣም ወዳችኋለሁ። ሰላም ቆዩኝ።